ይኸውላችሁ ጋይስ በጣም ብዙ ሰው ትሬድ እያደረገ ይመስለዋል እንጂ ሳያስበው እያደረገ ያለው ቁማር ነው። ቆማሪንና ትሬደርን የምንለይባቸው አራት ነገሮች። የመጀመሪያው ቆማሪ የራሱ የሆነ ትክክለኛ የሚሰራ ስትራቴጂ የለውም። ቢኖረው እንኳን አይጠቀምበትም። ወደ ማርኬቱ ዝም ብሎ ገብቶ ዝም ብሎ ይወጣል። ለምን እንደሚገባ አያውቅም፣ የት ጋር እንደሚወጣም አያውቅም። ትሬደር ግን ትሬድ ከማድረጉ በፊት የት ጋር እንደሚገባ ያውቃል፣ የት ጋር እንደሚወጣም ያውቃል። በምክንያት ይገባል፣ በምክንያት ይወጣል። ሁለተኛ ቆማሪዎች ትሬዲንግ ፕላን የላቸውም። በቀን ውስጥ ምን ያክል ትሬድ እንደሚገቡ አያውቁትም። 5ም 10ም 20ም ትሬድ ሊገቡ ይችላሉ። ያ ማለት ቀኑን ሙሉ ማርኬቱን ሲያሳዱት ይውላሉ። ትሬደር ግን ማርኬት አያሳድድም። ማርኬቱ ወደ እሱ እስኪመጣ ይጠብቃል። ሴታፕ ይዘረጋል። ሴታፑ እስከሚሟላ ይጠብቃል። ሴታፑ ካልተሟላ የዛ ቀን ትሬድ አይገባም ማለት ነው። ሶስተኛ ቆማሪዎች በአንድ ወይም በሁለት ትሬድ አካውንታቸውን ብለው ያደርጋሉ። ያላቸውን በሙሉ በሁለት ወይም በአንድ ትሬድ ያጣሉ። ትሬደር ግን አንድ ወይም ሁለት ትሬድ ሎዝ ቢያደርግ ካፒታሉን ኦልዌይስ ፕሮቴክት ስለሚያደርግ ያን ያክል አይጎዳም። አራተኛ ቆማሪዎች ዲሲሽን ሜክ የሚያደርጉት በኢሞሽን ወይም ደግሞ በስሜት ይነዳሉ ቆማሪዎች። ትሬደሮች ግን ስሜት የሚባል የላቸውም። ኢሞሽናሊም ሳይኮሎጂካሊም ስትሮንግ ናቸው። ይኸውላችሁ ጋይዝ በቆማሪና በትሬደር መካከል ያለው ልዩነት ስትራቴጂ አይደለም፣ የማይንድ ሴት ነው። ማይንድ ሴታቸውን አስተካክሉ፣ ትሬዳችሁም ይስተካከላል።